ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ብሩክታይት ብራኒ አብራችሁን ቆዩ በክልሉ የሚገኙ ህብረት ስራ ማህበራት ተወዳዳሪና ተጽዕኖ ፈጣሪ እንዲሆኑ አስፈላጊውን ድጋፍ እንደሚያደርግ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የህብረት ስራ ልማት ኤጀንሲ የህብረት ስራ ማህበራት ሪፎርም የህብረት ስራ ማህበራት ለኢትዮጵያ ብልጽግና በሚል መሪ ቃል ንቅናቄ ማስጀመሪያ መድረክ በሚዛን አማን ከተማ እየተካሄደ ነው ዘገባው የክልሉ መንግስት ኮሙኒኬሽን ነው ሲሆን ታደለ በንቅናቄው መድረክ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የህብረት ስራ ማህበራት ድንበር ተሻጋሪ ተጽዕኖ ፈጣሪና ህዝቡ የሚፈልገውን አገልግሎት መስጠት እንዲችሉ የማህበራት አደረጃጀት ሪፎርም ማድረግ አስፈላጊ መሆኑንም አስረድተዋል በተለያዩ ምክንያት እየተዳከመ የመጣው የህብረት ስራ ማህበር በሙሉ አቅም በህግ ማዕቀብና በአደረጃጀት እንደገና በማሻሻል በዘርፉ ለውጥ እንዲመጣ ባለድርሻ አካላት ሪፎርሙ መረዳትና ማስረጽ እንደሚገባም መምሪያ ሰጥተዋል አክለው ማህበራት ምርትና ምርታማነትን በማሳደግ በፋይናንስና በኢኮኖሚ እንዲበለጽጉ ማህበራት ያለባቸውን ችግሮች ለማረምና ሪፎርሙ ተግባራዊ እንዲሆን የክልሉ መንግስትም አስፈላጊውን ድጋፍ እንደሚያደርግም ተናግረዋል የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በክልሉ በ2050 መሰረታዊ የህብረት ስራ ማህበራት መኖራቸውንና ከዚህም ከ900 በላይ የሚሆኑ በችግር ውስጥ በመሆናቸው ሪፎርሙም ተግባራዊ በማድረግ ማህበራት ለህብረተሰቡ ተመራጭ እንዲሆን ይሰራልም ብለዋል የህብረት ስራ ማህበራት አደረጃጀትና አመራር ከብልሹ አሰራር ነፃ በማድረግ ለውጥ ማምጣት እንደሚቻልም አንስተዋል ክልሉ የግብርና እንስሳት ማዕድን ክምችቶችና የሰፊ አምራች እንዲሁም ሰላሙ የተረጋጋ እንደሆነም የገለጹት የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ አብዱ መሐመድ ናቸው ምክትል ኮሚሽነሩ በክልሉ የሚገኙ የህብረት ስራ ማህበራት ይህንን ምቹ ሁኔታዎች መጠቀም እንደሚገባቸውና ህዝቡ የሚፈልገውን አገልግሎት መስጠት እንዲችሉ ኮሚሽነሩ ድጋፍን አጠናክሮ ይቀጥላልም ብለዋል የክልሉ ህብረት ስራ ማህበራት ኤጀንሲ ዋና ዳይሬክተር አቶ ቀበሌ መንገሻ በበኩላቸው ህብረት ስራ ማህበራት ምርትና ምርታማነትን በማሳደግ የህብረተሰቡ የገበያ ሁኔታ እንዲያረጋጉ ትኩረት ተሰጥቶ እየተሰራ ይገኛልም ብለዋል በንቅናቄው የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የክልሉ ምክትል ርዕሰ መስተዳድርና የክልሉ ግብርና ቢሮ ኃላፊ አቶ ማስረሻ በላቸው የኢትዮጵያ ህብረት ስራ ማህበር ኮሚሽን ምክትል ኮሚሽነር አቶ አብዲ መሐመድን ጨምሮ ከክልል እስከ ከተማ አስተዳደር ድረስ ያሉ ከፍተኛ አመራሮችና ሌሎች የዘርፉ ባለድርሻ አካላትም ተሳትፈዋል የፍትህ ተቋማት የለውጥ ትግበራን በማሳለጥ ቀልጣፋና ፈጣን ፍትህ ለዜጎች ተደራሽ ማድረግ እንደሚገባ ተገለጸ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት የክልሉን የፍትህ ዘርፍ ተቋማት የትራንስፎርሜሽን እቅድ ትግበራ አፈጻጸም እንዲሁም በባህል ዳኝነት ስራ ዙሪያ ከባለድርሻ አካላት ጋር የምክክር መድረክ በቦንጋ ከተማ አካሂዷል ቤቴሌ መምሩ በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የክልሉ ምክር ቤት አፈ ጉባኤ አቶ ወንድሙ ኩርታ የህዝብ አመኔታን ያተረፈ ቀልጣፋና ጥራት ያለው ፍትሃዊ የዳኝነት አገልግሎት የሚሰጥ ተቋም መፍጠር መሆኑን ገልጸው ከፍትህ ዘርፍ አንፃር የሪፎርሙን ዓላማ አስረድተዋል ይህ የማሻሻያ ሪፎርም ከፍርድ ቤቶች አንፃር የነበሩ ችግሮችን መለየት መፍትሄዎችን ማስቀመጥ እና ቀልጣፋ ተገማች ጥራት ያለውና ተደራሽ የዳኝነት አገልግሎትና ተቋማት የመገንባት ዓላማ ያለው ሲሆን የተለያዩ ዝርዝር ዓላማዎችም የሚይዝ ነው ከማሻሻያው ፕሮግራሙ የሚጠበቅ ውጤትን በተመለከተ የህዝብ አመኔታ ያተረፈ ቀልጣፋና ጥራት ያለው ፍትሃዊ የዳኝነት አገልግሎት የሚሰጥ የዳኝነት ተቋም ለመፍጠር ታስቦ የተሰራ ስራ ነው ከዚህ በተጨማሪ ከፍትህ ዘርፍ አንፃርም የሪፎርሙ ዋና ዓላማ በተቋማቱ እስካሁን የተሰሩ ጠንካራ ጎኖችን የበለጠ በማጠናከር በድክመት ላይ ተገቢውን እርምጃ በመውሰድና በማረም በህዝቡ ዘንድ ተቀባይነትና ተአማኒነት ያለው ጠንካራ ተቋም በመፍጠር የተገልጋዩን እርካታ ማሳደግ ሲሆን ከዚህም ዓላማ መነሻነት የፍትህ ዘርፉ ተቋማት ውስጥ የሚታዩ የአደረጃጀት የአሰራር እንዲሁም የሰው ኃይልና ሀብት ችግሮች በመቅረፍ በህብረተሰቡ ዘንድ ተቀባይነትና ተአማኒነት ያለው ጠንካራ ተቋም በመፍጠር የተገልጋዮችን እርካታ ማሳደግና ከዚህም ሰፊ ውጤት የሚጠበቅ ይሆናል
አቶ ወንድሙ ኩርታ አክለው ለመልካም አስተዳደር መስፈን ሰላምና መረጋገጥና በውጤቱም ለልማት ዓላማዎች ግብ መምታት የሚኖረው ጠቀሜታ አጠያያቂ አይደለም ብለዋል። ቀልጣፋ ፈጣንና ዘመናዊ የዳኝነት ስርዓት ሲዘረጋ ለዜጎች ህገ መንግስታዊ መብቶችና ነጻነቶች መከበር፣ ለዲሞክራሲያዊ ባህል መጎልበት፣ ለመልካም አስተዳደር መስፈን ሰላምና መረጋገጥና በውጤቱም ለልማት ዓላማዎች ግብ መምታት የሚኖረው ጥምር ጠቀሜታ አጠያያቂ እንዳልሆነ ይታወቃል። የተከበራችሁ ተሳታፊዎች ይህ ስራ በሁሉም መዋቅሮች ማለትም በክልል በዞን በወረዳና በከተማ አስተዳደር መዋቅሮች ማለት ነው በምክር ቤቶች አስተባባሪነትና በፍርድ ቤቶችና ፍትህ ተቋማት በዘርፍ ተደራጅቶ በጋራ በቅንጅት የሚሰራ ስራ ስለሆነ የጋራ ጥረትንም የሚፈልግ ስለሆነ በሚቀርቡ አፈጻጸምና ቀጣይ እቅዶች ላይ ልዩ ትኩረት ተሰጥቶ የሚሰራ ስለሆነ ሁሉም ባለድርሻ የበኩሉን ድርሻ ሊወጣ ይገባል። የክልሉ ፍትህ ቢሮ ኃላፊ አቶ ሼቱ ጎድቶ የዘርፉ ተቋማት ተገልጋዮች በመካከላቸው የተፈጠረውን ያለመግባባት በህግ በተቀመጠው ስርዓት ጊዜና ጉልበትን በመቆጠብ እንዲሁም አገልግሎቱ ካድሎ ከጉቦ ሙስናና ሌሎች የስነ ምግባር ጉድለቶች በጸዳ መልኩ ፍትህ የሚሰፍንበት ሁኔታ ያስፈልጋቸዋል ብለዋል። የፍትህ ዘርፍ ተቋማት ለህብረተሰቡ የሚሰጧቸው የተለያየ አገልግሎቶች በተፈጥሯዊ ባህሪያቸው ከባድና የተወሳሰቡ ሆኖ ከፍተኛ ትኩረት ሊሰጣቸው የሚገቡ ናቸው። የዘርፉ ተቋማት ተገልጋዮች ለአገልግሎት በሚመጡባቸው ፍትህ ዘርፍ ተቋም ውስጥ በመካከላቸው የተፈጠረው ያለመግባባት በህግ በተቀመጠው ስርዓት ጊዜንና ጉልበትን በቆጠበ መንገድ በአነስተኛ ወጪ በአጭር ጊዜ ውስጥ እንዲፈታ ይፈልጋሉ። በተጨማሪም ተገልጋዮች በፍትህ ዘርፉ የሚሰጠው አገልግሎት ካድሎ ከጉቦና ከሙስና እንዲሁም ሌሎች የስነ ምግባር ጉድለቶች በጸዳ በቅንነት ፍትህ የሚሰፍንበትን ሁኔታ ይፈልጋሉ። ከዚህ አንጻር በሀገራችን የፍትህ ዘርፍ ተቋማት ተገልጋዮች የአገልግሎት እርካታን በተመለከተ በተለያየ ጊዜያት የተደረጉ ጥናቶች እንዲሁም የተለያዩ አጋጣሚዎች የሚፈጠሩ የህዝብ መድረኮች የሚሰነዘሩ አስተያየቶች የሚያሳዩት በዘርፉ የአገልግሎት አሰጣጥ ስርዓት፣ የአገልግሎት ጥራት፣ የስነ ምግባር ወዘተ ከፍተኛ የሆነ ህብረተሰብ ሮሮና ስሞታ መኖሩን ነው። የፍትህ ዘርፉ ተቋማት አገልግሎት በባህሪው ለየት ያለና ገለልተኝነትን፣ ፍትሃዊነትን፣ ብቃትን፣ ስነ ምግባርን ወዘተ የሚጠይቅ ሲሆን ህብረተሰቡ ተቋማቱ በየጊዜው ችግሮቻቸውን በመቅረብ የተሻለና የተለወጠ አገልግሎት ሲጠብቅ ለውጥ የማይታይበት ሲሆን ተስፋ መቁረጥና ይህንን ተከትሎ በቅሬታዎች መስፋፋት ያስከትላል። አቶ ሼቱ አክለው አሁን ባለው ነባራዊ ሁኔታ ባህላዊ ህጎች ለፍትህ ስርዓት ያለውን አጋዥነት ግንዛቤ ውስጥ በማስገባት የባህል ፍርድ ቤት ለማቋቋምና እውቅና ለመስጠት የሚያስችል ረቂቅ አዋጅ ቀርቦ በክልሉ ምክር ቤት ጸድቋል ብለዋል። ህዝብን ማዕከል ያደረገ ህብረተሰብ አቀፍ የፍትህ አገልግሎት ከመደበኛው ፍትህ አገልግሎት ጋር በአማራጭና በደጋፊነት አጣጥሞ ማስኬድ ትኩረት ሊሰጠው የሚገባ ጉዳይ መሆኑን በመገንዘብና በተጨማሪም ህጎቻችን ከውጪ ቀጥታ የተቀዱ ስለሆነ በሀገራችን ያሉ ልማዳዊ ህጎችን ያላገናዘበ በመሆኑና አሁን ባለው ነባራዊ ሁኔታ ባህላዊ ህጎች ለፍትህ ስርዓት ያለው አጋዥነት ግንዛቤ ውስጥ በማስገባት የባህል ፍርድ ቤት ለማቋቋም እና እውቅና ለመስጠት የሚያስችል ረቂቅ አዋጅ ቀርቦ በክልል ምክር ቤት ጸድቋል። ይህ የጸደቀው አዋጅ ግንዛቤ ተፈጥሮ በስር ቀበሌ መዋቅር አደረጃጀቱ ወደ ተግባር እንዲገባ ሁሉም የባለድርሻ አካላት እና በተለይም የዞን ከፍተኛ ፍርድ ቤት ፕሬዝዳንቶች ሚና የጎላ ስለሆነ ጊዜ ሳይሰጥ ወደ ተግባር እንድትገቡ በዚህ አጋጣሚ መልእክትን ለማስተላለፍ ይወዳለሁ። በፍትህ ዘርፍና በፍርድ ቤቶች ትራንስፎርሜሽን ዙሪያ የፍትህ ቢሮና የጠቅላይ ፍርድ ቤት እቅድና አፈጻጸም እንዲሁም በባህላዊ ዳኝነት ስርዓት ዙሪያ ሰነድ ቀርቦ ውይይት ተደርጎበታል። ጥሩ ጅማሬ፣ ጥሩ ውጤት ሌሎችም ከደንብም ከህግም አንፃር ሌሎችም በተለይ የፍትህ ስርዓቱን ሊያቀላጥፉ የሚችልና ውጤት ሊያስመጣ በሚችል አግባብ በጥናትም በቲም ተደራጅቶ ውጤታማ ሊሆን በሚችል አግባብ የተመራበት አግባብ ጥሩ ነው። በዚህ ደረጃ ላይ መቀጠል አለበት ብዬ አስባለሁ። ያው ይከብዳሉ ተብሎ የተቀመጡ ጉዳዮች አሉ። ይሄ ችግር በተለይ ዲጂታላይዜሽን ላይ አንዱ የክልሉ መሰረታዊ ችግር ነው። እዚህ ላይ የጋራ መሻገር ያለባቸው ተብሎ የተቀመጠው ላይ ለክቡር አፈ ጉባኤ የተሰጠው ይሄ ተወስዶ መሰራት አለበት ብዬ አስባለሁ። በተለይ በአሁን ሰዓት ማኑዋሊ ብቻ መስራት ሳይሆን ዲጂታላይዜሽን መግባት አለብን። አንዱ ዘርፍ በተለይ ብልጽግና ከሚከተለው ከብዛ ዘርፎች ውስጥ አንዱ ፒላር ዲጂታላይዜሽን እንደመሆኑ መጠን ይሄ ላይ ልዩ ትኩረት ይፈልጋል። ግን ያንን ለማሻሻል ለመሄድም ጥሩ
ነገሮች የተከዱበት አግባብ አለ ግን ከአቅም በላይ የሆኑ ጉዳዮች አሉ እሱ ላይ ቀጣይ በጋራ ተባብሮ መሄድ ያስፈልጋል የሚለው ነገር ወስጄ ግን ጥሩ ነው ፍርድ ቤት ላይ ያየናቸው ነገሮች ጥሩ ስራዎች አሉ የሚለው ነገር ላይ ተበረታቶ ቢቀጥል የሚል ሐሳብ ስላለኝ ነው ከተደራሽነት አንፃር ያው በተቻለ መጠን አብዛኞቹ እንደኛ ተቋም እንደኛ ዞን ምድብ ችሎትን ተዛዋሪ ችሎቶችን በወረዳና በዞን ደረጃ አቋቁመን እየሰራን እንገኛለን ይሄም ቅድም ከተባለው ከሎጂስቲክ ችግር ጋር በየመሃሉም እየተቆራረጠ የሚሄድ ነው ከቋሚ ምድብ ችሎት አገልግሎት ካልሆነ በስተቀር ሌሎች ሰፋፊ ህዝብ ያላቸው ወረዳዎች ያላቸው ቀበሌዎች ያላቸው እንደተባለው የተደራሽነት አገልግሎቱን ከማፋጠን አንፃር ምድብ ችሎት አገልግሎት እየተሰጠ ያለ መሆኑን እንረዳለን ያ ደግሞ በበቂ ሁኔታ አገልግሎት ለመስጠት ስለማይረዳ ቢቻል ምድብ ችሎቶችን በተለይ ርቀት ባላቸው ሰፋፊ ወረዳዎች ያሏቸው ዞኖች አካባቢ አቋቁሞ የህዝቡን አገልግሎት ተደራሽነት ማረጋገጥም የሚገባን ስለሆነ በዚህ በኩል ዞኖች የሚቸገሩባቸው መዋቅራዊ አደረጃጀቶችም ካሉ እዛ አካባቢ ያለውን እንደ ክልልም ደግፎ ተገቢ ተዛዋሪ ምድብ ችሎት አገልግሎቶችም እንዲደራጁ አድርጎ መምራት ከቻል እንደተባለው የተፈለገውን ማሳካት እንችላለን በመድረኩ የክልሉ ምክር ቤት አፈ ጉባኤ አቶ ወንድሙ ኩርታን ጨምሮ ሌሎች የሚመለከታቸው አካላት ተሳትፈዋል የክልሉ ብልጽግና ፓርቲ ወጣቶች ሊግ በቦንጋ ከተማ የውይይት መድረክ አካሄደ ሀብት አፈራለሁ የሀገሬን ሰላም እጠብቃለሁ የኢትዮጵያን ብልጽግና አፋጥናለሁ በሚል መሪ ሐሳብ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ወጣቶች ሊግ ከቦንጋ ከተማ ወጣቶች ሊግ አባላትና ደጋፊዎች ጋር ውይይት አካሂደዋል በመድረኩ ወጣቶች ሀብት መፍጠር መጠቀምና ማስተዳደር ዘላቂ ሰላም ማስፈን ብሔራዊ መግባባትና ጠንካራ ሀገርን በመገንባት የወጣቶች ሚና ገዢ ሀገራዊ ትርክትና በሌሎች ርዕሰ ጉዳዮች ትኩረት ያደረገ መሆኑ ተገልጿል ሀብታሙ ወልደስላሴ ሀብት አፈራለሁ የሀገሬን ሰላም እጠብቃለሁ የኢትዮጵያ ብልጽግናን አፋጥናለሁ በሚል መሪ ሐሳብ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ወጣቶች ሊግ ከቦንጋ ከተማ ወጣቶች ሊግ አባላትና ደጋፊዎች ጋር ውይይት አካሂደዋል በመድረኩ የመክፈቻ ንግግር ያደረጉት የቦንጋ ከተማ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ስዩም ወልደ ሚካኤል ብልጽግና ሀገርን መምራት ከጀመረ ወዲህ በከተማ ሁለንተናዊ ዘርፎች ከፍተኛ ለውጥ እየተመዘገበ ይገኛል ብለዋል ፓርቲያችን ሀገር መምራት ከጀመረበት ሰዓት ጀምሮ በመደመር መንገድ መዳረሻችን መደመርን በማድረግ ብልጽግናን ለማረጋገጥ ሰፊ ስራዎችን እየሰራ ይገኛል በከተማችን በአሁኑ ሰዓት ፓርቲ የተሻሉ አፈጻጸሞችን ለማስመዝገብ በርካታ ስራዎችን እየሰራ ይገኛል በስራ ዕድል ፈጠራና በዘርፎቹ ላይ በ2016 ዓመተ ምህረት የታዩ ክፍተቶችን በማረም የተሻለ አፈጻጸም ለማስመዝገብ የተሰራ መሆኑንም አቶ ስዩም ገልጸዋል ትልቁ የፓርቲ ጉልበት ወጣቱ ከመሆኑም ባሻገር ከወጣት ዘርፈ ብዙ ተግባራትና ብዙ ተልዕኮ ተሸክሞ አገርን ወደፊት ለማስቀጠል የወጣቱ ሚና ከፍተኛ ከመሆኑም በተጨማሪ ሀብት በመፍጠር ሰላምን በማረጋገጥ ሁለንተናዊ ብልጽግናን በማረጋገጥ የወጣቱ ሚና ወደር የለሽ ነው ሰነዱን የብልጽግና ፓርቲ ወጣቶች ሊግ ስራ አስፈጻሚ ኮሚቴ አባል በሆኑት በአቶ ፍቃዱ ሀጢያ ቀርበው ውይይት ተካሂዶበታል በመድረኩ ወጣቶች ሀብት መፍጠር ጠቀምና ዘላቂ ሰላም ማስፈን ብሔራዊ መግባባትና ጠንካራ ሀገር መገንባት የወጣቶች ሚና ገዢ ሀገራዊ ትርክትና ሌሎች ያደረገ ውይይትም ተካሂዷል ሀገር ያጋጠማት ካለው ፈተና ለመውጣት ወጣቱ ከፍተኛ ሚና አለው ብሏል እንደ ሀገር የታየ ያለው የሰላም ችግሮችን በመለየት ብሔራዊ መግባባትን በመፍጠር ዘላቂ ሰላም ለመገንባት የሚደረገውን ጥረት ለማገዝ ወጣቱ የበኩሉን ሚና መጫወት አለበት ብሏል በውይይት መድረኩ የብልጽግና ፓርቲ ወጣቶች ሊግ ስራ አስፈጻሚ አባላት የክልሉ አመራሮች ቦንጋ ከተማ ወጣቶች ሊግ አባላትና ደጋፊዎች ተገኝተዋል የደቡብ ምዕራብ ኢትዮጵያ ግብርና ምርምር ኢንስቲትዩት በስንዴ ልማት ዙሪያ ጉዳዩ የሚመለከታቸውን አካላት በማስተባበር በካፋ ዞን አዲ ወረዳ በወቃ ቀበሌ የመስክ ምልከታ አደረገ የመስክ ምልከታውም ትኩረት ያደረገው በአርሶ አደሮች የማዳበሪያ አጠቃቀም ዙሪያ እንደሆነ ተገልጿል ዘገባው የባልደረባችን ናስር ተማምነው ተጨማሪ አለ ጉብኝቱን በንግግር የከፈቱት የክልሉ ግብርና ምርምር ኢንስቲትዩት ኃላፊ አቶ አማኑኤል አለሙ እንደገለጹት የክልሉ መንግስት የግብርና ምርትና ምርታማነትን ለማሳደግ ትኩረት ሰጥቶ እየሰራ መሆኑን አመልክተው መርሃ ግብሩን በተመለከተ የሚከተለውን ብለዋል ይህ ፕሮግራም በዚህ ደረጃ ከተገመገመ በኋላ በዘር ደረጃ ቅድም በተባለው በኩባያ ደረጃ በምርት ደረጃ የተለየው የትኛው ቴክኖሎጂ ነው ብለን
ለአርሶ አደሩ ስናወጣ አርሶ አደሩ መርጦ ሲያበቃ እንደገና በዘር ደረጃ ተባስቶ በቴክኖሎጂ ደረጃ ተባስቶ ወደ ፓኬጅ ወደ አርሶ አደሩ የሚወርድ ቴክኖሎጂ የሚሰራበት ስለሆነ የመስክ ጉብኝታችን በእንደዚህ ጠበብ ባለና አነስ ባለ ደረጃ እንዲዘጋጅ የተደረገው ለግምገማና ለውጤት ብዙ እንዳይቸግረን ታስቦ የተደረገ ስለሆነ ቴክኒካል የሆኑ ጉዳዮችን ባለሙያዎች እንዴት እንደሚመዘን አርሶ አደሩ የቱን ከየተኛው ደረጃ እንደሚሰጥ የራሱ የሆነ የቴክኒካል ትንታኔዎች ከባለሙያዎች የምትወስዱ እንዳለ ሁሉ ስንዞር የተኛው ላይ አጠረ የተኛው ላይ ዛላው በዛ የተኛው ላይ ሰፋ የተኛው ላይ ነው ብዙ የተያዘው ምሉ ነገሮችን ቀጣይም በተለይ በዘር ደረጃ ማለት በምርት ደረጃም የምንገመግመው እንደተጠበቀ ሆኖ በቡቃያ ደረጃ ያለውን ነገር እንድትገመግሙ የተጋበዛችሁ መሆናችሁን እንድታውቁና ይህ ተግባር ደግሞ በዚህ ባማረ መልኩ ቀጥሎ ያማረ ውጤትና ያማረ የተለየ የተኛው የቴክኖሎጂ ነው ለአርሶ አደር የሚጠቅመው የሚለውን እስክናወጣ ድረስ የአርሶ አደር ተሳትፎ የባለሙያ ተሳትፎ የግብርና ጽፈት ቤቱ ተሳትፎ ከወትሮ በተለየ ድጋፉ እንዲጠነክርና እንዲቀጥል ጥያቄ ያቀረብኩ ለማይከሉም ይህ ቴክኖሎጂ ደግሞ ዛሬ ስላሳየን የምንወጣበት ሳይሆን ለአርሶ አደሩ ለሚመለከታቸው ባለድርሻ አካላት ቴክኖሎጂውን የተኛው የአፈር ለምነት አጠባበቅ ቴክኖሎጂ ነው ለአርሶ አደሩ የሚሆነው የሚለውን አስመስክረን በፓኬጅና በዶክመንት እስክንሰጥ ድረስ ሌትና ቀን መስራት እንዳለባችሁ መልእክተን ሰጥቼ የቦንጋ ግብርና ምርምር ማዕከል ዳይሬክተር አቶ ዘላለም አባተ በበኩላቸው በዚህ ረገድ የተቀመጡ አቅጣጫዎችና አላማዎችን አብራርተዋል። በርካታ ስራዎችን በዚህ ቦንጋ ግብርና ምርምር ማዕከል ከተቋቋመ ጀምሮ በሰብል በእንስሳት በተፈጥሮ ሀብት በሁሉም ስራ መልኮች እዚህ ቀበሌ ላይ ብዙ በርካታ ስራዎችን እየሰራ ከ10 ዓመት በላይ የቆየ ተቋም ሆኖ ይታወቃል። በዚህ መሰረት ስራዎችን በጋራ ያገመገምን ስራዎችን በጋራ ያወጣን ከዚህም በፊት ብዙ ቴክኖሎጂዎችን በማፍለቅ በማውጣት እንደውም በማላመድ ወደ ሌላ አርሶ አደሮቻችን እንደውም ወደ ሌላ ቦታም እንደ ምርጥ ተሞክሮ ሆኖ እንደ ቴክኖሎጂ ሆኖ ሲሰራጭ የነበረ ቢሆንም ሲሆን ዛሬ ደግሞ በአብኝነት እዚህ እንድንገናኝ እንድንሰባሰብ ትልቁና ዋና የሆነው የስንዴን ምርትና ምርታማነትን እንዴት ብናደርግ ነው ማሳደግ የሚለው ነገር ላይ የተመሰረተ የካፕሻና በኦሲፒ እየተሰሩ ያሉ ስራዎች በ20 አርሶ አደሮች ማሳ የተሰራውን ስራዎችን ዞረን አይተን መጨረሻ ላይ የትቅድም ወንድም እንዳለው የተኛውን ነገር ብንጠቀም ነው ጥሩ የሚለው ነገር ለመገገም ስለሆነ በመጨረሻም የመርሃ ግብሩን አላማ በሚመለከት ተጨማሪ ማብራሪያ የሰጡን ደግሞ የዘርፉ አስተባባሪ የሆኑት ወይዘሮ ትግስት አብርሃም ናቸው። ቦንጋ ግብርና ምርምር ማዕከል በተፈጥሮ ሀብት ምርምር ዳይሬክቶሬት ስር የተለያዩ ስራዎች ናቸው የሚሰሩት። አሲዳማነትን ለማሻሻል የሚሰሩ ስራዎች አሉ። የተፈጥሮ ማዳበሪያን የተሻለ ውጤት እንዲሰጥ ቨርሚ ኮምፖስት ማለት ነው እሱ ላይም የምንሰራቸው ስራዎች አሉ። ሌላው አሁን ዛሬ የምናየው በመስክ ምልከታ ላይ ያየነው ካፕሻና ኦሲፒ ፕሮጀክት ድጋፍ አድርጎልን አርሶ አደሩ የማዳበሪያ አጠቃቀሙን እንዲያሻሽል የሚያደርግና በዛው ልክ ደግሞ ምርትና ምርታማነቱን እንዲጨምር እንዲያደርግ የተሰራ ስራ ነው። የጊምቦ ወረዳ ጤና ጽሕፈት ቤት በህፃናትና እናቶች ጤና የአመጋገብ ስርዓት ምግብ ልየታ ላይ ለደጋፊ ባለሙያና ለጤና ኤክስቴንሽን ስልጠና ተሰጠ። ምህረት ማሞ በጤና ኬላ ደረጃ ለአጣዳፊ የምግብ እጥረት ህክምናን ከጤና ልማት ቡድን ጋር ቅንጅት በመፍጠር በምግብ እጥረትና ህክምና ፕሮግራም የተካተቱ እናቶችና ህፃናትን ሳያቋርጡ በአግባቡ እንዲከታተሉ የሚሰጠውን መድኃኒትና የበለጸገ ምግብ በታዘዘለት መሰረት የሚወስዱ ምክክርና ድጋፍ እንደሚያስፈልግ የስርዓት ምግብ ቡድን መሪ አቶ ታረቀኝ ኃይሌ በሰነዳቸው አብራርተዋል። ከሁለት ሳምንት አንድ ቀን ለአጣዳፊና መካከለኛ የምግብ እጥረት የህክምና አገልግሎት በጤና ኬላ የሚሰጥበት ቀን መውሰድ ያስፈልጋል ሲሉ አቶ ታረቀኝ አብራርተዋል። ስልጠናው አስፈላጊ መሆኑን የገለጹት የውይይቱ ተሳታፊዎች ቀደም ሲል በምግብ እጥረት የተጎዱ ህፃናቶችን መለየት መቻላቸውን ጠቁሞ በቀጣይ የሚሰሩበት ቀበሌ ቤት ለቤት በመንቀሳቀስ የአገልግሎት ተጠቃሚ ለማድረግ እንሰራለንም ብለዋል። መንግስት ለህፃናት የሚሰጠው ትኩረት ጥሩ በመሆኑ በሁሉም ጤና ኬላዎች አገልግሎቱ እየተሰጠ ሲሆን በምግብ እጥረት የሚከሰተውን በሽታ ቤት ውስጥ የሚሰጥ ምግብ በሰዓቱ መስጠት ያስፈልጋል በማለት ከዚህም አልፎ በበሽታው የተጠቁ ህፃናትን በጤና ተቋማት በመውሰድ ማህበረሰቡ ኃላፊነቱን ሊወጣ እንደሚገባ
እንደሚገባም አሳስበዋል። በወረዳው ከሁሉም ቀበሌ ለተገኙ አመራርና ባለሙያዎች በቀበሌ ደረጃ የሚገኙ በምግብ እጥረት ከ5 ዓመት በታች ለሆኑ ህጻናት ላይ የሚታየውን ችግሮች በመቅረፍ ንቁ አስተሳሰብ ያላቸውን ህጻናትና እናቶች ላይ በትኩረት ለመስራት ታስቦ የሚሰጥ ስልጠና መሆኑን የእናቶችና ህጻናት ስራ ሂደት አስተባባሪ የሆኑ አቶ አስራት ገብሬ ተናግረዋል። የመድኃኒት አሰጣጥ ሂደትን ውጤታማ ለማድረግ የህክምና ቁሳቁሶችን በመጠቀም የተግባር ሙከራ በማድረግ ስልጠናን ወስዷልም ብሏል። መንግስታዊ ባልሆነ ድርጅት የሚቀርበውን ግብአት በማህበረሰቡ ውስጥ ችግር ያለባቸውን ህጻናትና እናቶችን በመለየት በአግባቡ መረጃዎችን ማሳወቅ እንደሚያስፈልግም አቶ አስራት ጠይቀዋል። በተከናወነው ሰፊ ርብርብ የወባ በሽታ ጫና ባለፈው ከነበረበት የቀነሰ ቢሆንም አሁንም ጠንካራ ስራ እንደሚያስፈልግ ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ጤና ቢሮ ሁለተኛ ዙር ቀበሌን መሰረት ያደረገ የወባ በሽታ የመከላከልና የመቆጣጠር ዘመቻ በይፋ አስጀምሯል። ዘገባው የክልሉ መንግስት ኮሙኒኬሽን ነው። ተጨማሪ አለ። ዘመቻውን በይፋ አስጀመሩት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ኃላፊ አቶ ኢብራሂም ተማም ቢሮ ሌሎች የባለድርሻ አካላትን በማስተባበር ባከናወናቸው ሰፊ ርብርብ የወባ በሽታ ጫና ባለፈው ከነበረበት የቀነሰ ቢሆንም አሁንም ጠንካራ ስራ እንደሚያስፈልግ ገልጸዋል። የሚፈለገውን ግብ ለመድረስ ሁለተኛ ዙር ዘመቻ አስፈላጊ መሆኑን ያስረዱት ኃላፊው በዘመቻው ቀበሌን ጤና ኬላንና ጤና ጣቢያዎችን ማዕከል በማድረግና የህብረተሰቡን ተሳታፊነት በመጨመር ውጤታማ ስራ እንደሚሰራም ተናግረዋል። አሁን ካለበት የወባ በሽታ ታማሚ ቁጥር በ50 በመቶ እንዲሁም የሞት ምጣኔ 90 በመቶ መቀነስ የዘመቻው ግብ እንደሆነም ተብራርቷል። አሁን ያለንበት ወቅት ለወባ ትንኝ መራቢያ ምቹ ጊዜ ስለሆነ ህብረተሰቡ የወባ በሽታ መከላከያና መቆጣጠሪያ መንገዶችን ሳይዘናጋ ተግባራዊ ሊያደርግ እንደሚገባም አቶ ኢብራሂም አብራርተዋል። ቢሮ ከመከላከልና ከመቆጣጠር ተግባራት በተጨማሪ የመረጃ ጥራት ማስጠበቅና ግብዓት አቅርቦት እንዲሁም ሌሎች ድጋፎችን አጠናክሮ እንደሚቀጥልም ታውቋል። በየደረጃው ያሉ የአመራር አካላት ማህበረሰቡን የማነቃቃት ተግባር እንዲሁም ለበሽታው መከላከልና መቆጣጠር የሚያደርጉትን ድጋፍና ክትትል ማጠናከር ያስፈልጋልም ተብሏል። ለወባ በሽታ መከላከልና ለሌሎች የጤና ተግባራት ስኬታማነት በየደረጃው ያሉ የሴቶች ልማት ህብረት አደረጃጀት በንቃት መሳተፍ ይገባቸዋልም ተብሏል። ጤና ኬላዎች ዘወትር ክፍት ሆነው ህብረተሰቡን ማገልገል ይገባቸዋል ያሉት ኃላፊው የጤና መረጃዎች በወቅትና በጥራት ለሚመለከተው አካላት ሊቀርብ ይገባልም ብለዋል። ከወባ በሽታ መከላከልና መቆጣጠር ስራዎች ጎን ለጎን መደበኛ የጤና አገልግሎትና የክትባት ስራዎች ተጠናክረው እንደሚቀጥሉ ገልጸው ሁሉም የዘመቻና መደበኛ ስራዎች መረጃ በተቋቋመው በየዕለቱ እንደሚላክ አስረድተዋል። የትምህርት ስራ የሁሉንም ባለድርሻ አካላት ባለቤትነትና ትብብርን እንደሚጠይቅ ተገለጸ። በ2017 የትምህርት ዘመን በትምህርት ሴክተር በርካታ የሪፎርም ተግባር ለማከናወን ከ51 ሚሊዮን ብር በላይ መሰብሰብ መቻሉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ትምህርት ቢሮ አስታወቀ። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ትምህርት ቢሮ ኃላፊ አቶ አልማው ዘዴ እንደገለጹት ብልጽግና በሁሉም መስክ ለማረጋገጥ ትውልድን በእውቀት በክህሎትና በአመለካከት ለመፍጠር ትምህርት ትልቅ ሚና አለው ብለዋል። በክልል ውስጥ ባሉ ትምህርት ቤቶች በትምህርቱ የገጠመው ስብራት የመጠገን ስራዎችን በተደራጀና በተቀናጀ መንገድ ለማከናወን በርካታ መድረኮች ተፈጥሮ እየተሰራ መሆኑን ኃላፊው ተናግረዋል። እንደ ሀገር የተጀመሩት የትምህርት ለትውልድ ንቅናቄ ጥሩ ውጤት መመዝገቡንና በዚህ መነሻ በ2017 ትምህርት ዘመን በርካታ ገንዘብ መሰብሰቡን ገልጸዋል። እስካሁን በሁሉም አካባቢ 51 ሚሊዮን 272,872 ብር በመሰብሰብ የተለያዩ ግብዓቶችን በመግዛት የትምህርት ቤቶችን ደረጃ ከማሻሻል ጎን ለጎን የውስጥ ገቢን ለማሳደግም ሰፊ ርብርብ እየተደረገ እንደሚገኝ የገለጹት የቢሮ ኃላፊው በእቅድ ደረጃ አሁንም ቀሪ ጉዳዮች መኖራቸውን አብራርተዋል። ዘገባው የማሻ ኤፍኤም ነው። በጋራ ለአረንጓዴ ምድር በሚል መልእክት ዓለም አቀፉ የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ በአዘርባይጃን ዋና ከተማ ባኩ መካሄድ ጀምሯል። ጉባኤው የበካይ ጋዝ ልቀትን መቀነስ፣ የአየር ንብረት ለውጥን ለመከላከል የፋይናንስ አቅምን ማጠናከር፣ የታዳሽ ኃይል አቅርቦት፣ ሰብአዊ ልማት፣ የምግብ ዋስትናና ብዝሃ ህይወት ላይ ያተኩራል ተብሏል። ክፍል ያለው በአዘርባይጃን እየተካሄደ ያለው ጉባኤው የበካይ ጋዝ ልቀትን መቀነስ፣ የአየር ንብረት ለውጥን ለመከላከል የፋይናንስ አቅምን ማጠናከር፣ የታዳሽ ኃይል አቅርቦት፣ የሰብአዊ ልማት፣ የምግብ ዋስትናና ብዝሃ ህይወት ላይ ያተኩራል ተብሏል። ይኸው ጉባኤ የአየር ንብረት ለውጥን ለመከላከል የሚያስችል የጋራ መፍትሄ ያመጣል ተብሎ ተስፋ ተጥሎበታል። ኢትዮጵያ የጀመረችው የአረንጓዴ አሻራ ልማት ኢኒሼቲቭ በግብርና በኢኮቱሪዝምና በታዳሽ ኃይል ላይ እየተሰራ ያለው ስራ የአየር ንብረት ብክለትን በመከላከል ረገድ ትልቅ አስተዋጽኦ እያደረገ ነው። ኢትዮጵያ የተራቆተን መሬት መልሶ በማልማት የተገበረችውን ዘላቂነት ያለው የመሬት አጠቃቀም ተሞክሮዋን በዚህ መድረክ ታቀርባለች። ይህንንም በአየር ንብረት ጥበቃ ላይ ለምታደርገው አበርክቶ ድጋፍ ለማግኘት ትጠቀምበታለች ተብሏል።
ታዳጊ ሀገራት የአየር ንብረት ለውጥን ለመከላከል እያደረጉ ያሉትን አስተዋጽኦ ለማገዝ የሚያስችል ድጋፍም ከጉባኤው ይጠበቃል። ጉባኤውን ተከትሎ የኮፕ 28 የአየር ንብረት ለውጥ ስብሰባ ፕሬዝዳንት የሆነችው አረብ ኤምሬትስ ኮፕ 29ን ላዘጋጀችው አዘርባጃን በይፋ ስልጣን አስረክባለች። በኮፕ 28 ስብሰባ ሀገራት ታሪካዊ የተባለ የኤምሬትስ ስምምነት ላይ መድረሳቸው ይታወሳል። በአዘርባጃኑ የኮፕ 29 ጉባኤ ኢትዮጵያ ታዳጊ ሀገራት የአየር ንብረት ለውጥን ለመከላከል እያደረጉ ያሉትን እንቅስቃሴ የሚያግዝ ድጋፍ እንዲደረግ ግፊት እንደምታደርግ ከፕላንና ልማት ሚኒስቴር ያገኘውን መረጃ ጠቅሶ የኢትዮጵያ ፕሬስ ድርጅት ዘግቧል። የአዘርባጃኑ ጉባኤ ለተከታታይ 12 ቀናት የሚካሄድ ይሆናል። የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረግኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ።